ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ዩቲዩብን ሰብስክራይብ፣ ኮሜንት፣ ሼር በማድረግ አበረታቱኝ ማለት ነው። እንግዲህ እንዳንድስ ጀማሪ ነኝ ማለት ነው። እንግዲህ እያበረታታችሁኝ አብረን እናድጋለን ማለት ነው። እንግዲህ በዛሬው ቪዲዮ ላይ ይዤላችሁ የመጣሁት ብዙ ጥያቄ ትጠይቁኛላችሁ። ቲክቶክ ላይም በጣም እየተናፈሰ ነው። በጣም ይሄ ነገር እውነት ነው ወይስ ውሸት ነው ለምትሉ ትክክለኛውን መረጃ አሳያችኋለሁ ማለት ነው። በተለይ ኢትዮጵያ ሆናችሁ የቤት እመቤት የሆናችሁ እቤት ሆናችሁ ልጆች ይዛችሁ ቁጭ ያላችሁ፣ በዛም አጋጣሚ ስራ ለሌላችሁ፣ በተለይ ስራ ለሌላችሁ ነገር ግን ዋይፋይ ኖራችሁ ስራ ለሌላችሁ በጣም አሪፍ ነው። ቁጭ ብላችሁ ለልጆቻችሁ ጊዜ እየሰጣችሁ የምትሰሩበት ስራ ነው ማለት ነው። እንደዚሁም በትርፍ ሰዓት በተለይ መዳም ቤት ያላችሁ ለእናንተ እንኳን ያልላችሁም በጣም ጎበዝ ስለሆነን ያው የታወቀልን ስለሆነ አሪፍ ነን እና የብዙዎቻችሁ ጥያቄ ነው ኦልሬዲ እውነት ይከፍላል ወይስ አይከፍልም የሚለውን ዛሬ በትክክል እናያለን ማለት ነው። አዎ በትክክል ይከፍላል። ማንኛውም ሰው ከሰራ ከጣረ የማይከፈለው ነገር የለም። ሁላችንም የወር ደሞዝ ጠብቀን ነው ማንኛውንም ስራ ስንሰራ የወር ደሞዛችን ጠብቀን ወራችን ሲደርስ ይሰጠናል። ይሄም ማለት በትክክል ከሰራን ፍላስፖሩ የሚለን ነገሮች በትክክል ካሟላን ከሰራን አይኑ ይከፍላል። የማይከፍል ነገር የለም። እኔ አሁን ብዙ ጊዜ ተከፍሎኛል አልዋሽም ማለት ነው። እና በቀን የማገኘውን ዛሬ ያሳያቸዋለሁ። አሁን ተቀድም በኋላ ያገኘሁትን ማለት ነው። ቀጥታ ወደ አፕሊኬሽን ነው። አፕሊኬሽኑ ፖፖ ላይቭ ይባላል። ይሄ ነው። አሁን ይሄ ብዙ ጊዜ 666 ነው ይባላል። ላይ ነው ውሸት ነው። ማንኛውም ሶሻል ሚዲያ ላይ ቲክቶክ በሃይማኖት ደረጃ ከተነሳ ቲክቶክስ ምንድነው? ፌስቡክ አሁን በተለይ ቲክቶክ ላይ በጣም ስለዘር የሚወራበት በጣም የሚያስጠላ ነገር የተንዛዛ ነው። ግን እንደዛ አይደለም። ያ በጣም የሚያስጠላ ነገር ነው እውነት ለመናገር ማለት ነው። በጣም እና አሁን ቀጥታ ወደ እሱ ልውሰዳችሁ። ይቅርታ ያው ኔትወርክ ነው። አሁን ይሄ እንደምታዩት የግሩፕ ነው። ይሄ ግሩፕ ማለት እንደዚህ ኮይን መቀየር ስንፈልግ እንዴት ነው ሌቭል ለማሳደግ ስንፈልግ ነው ይሄ የሚሆነው ማለት ነው። ብዙ ሰው አለ እዚህ ጋር ኮይን የምትፈልጉ ተፈለጋችሁ መሸጥ ትችላላችሁ። የሰራችሁትን መቀየር ትችላላችሁ። ብዙ ነገሮች አሉ። ኮይን እንገዛለን። ይሄው ኮይን መግዛት የምትፈልጉ እዚህ ላይ ራሱ ንግድ መፍጠር ይቻላል ማለት ነው። ማለት እየሰራችሁ ኮይን እየገዛችሁ ማትረፍ ትችላላችሁ። ቢያንስ በ5 እንኳን ገዝታችሁ 7 እና 8 ትሸጡታላችሁ እስከ 2000 ማለት ነው። ለነጋዴ ማለት ጠብቃችሁ ማለት ነው። ከነጋዴ ሳይሆን ከሰው ላይ እንደዚህ 5 ምናምን ትገዛላችሁ ማለት ነው። አሁን ቀጥታ የኔን እንትን ላሳያችሁ። እኔ አሁን ሌቭል 19 ነኝ። በነገራችን ላይ ገና ወር እንኳን አልሆነኝም። ይሄው እዚህ ጋር በአንድ ቀን የማገኘው ነው እና በጣም ከምላችሁ በላይ አሪፍ ነው ክፍያው የምናወጣው። ምክንያቱም ይሄ 200 ኮይን ቢያንስ በኢትዮጵያ እንኳን 3000 ብር ማግኘት በቀን 3000 አስቡት እንግዲህ። ኦልሬዲ አሁን ውጭ ሀገር የሆነው ስናስበው ትንሽ ሊመስለን ይችላል። አይኑ ይሄ ብር ግን ኢትዮጵያ ሲገባ ነው ዋጋ ያለው። ምክንያቱም እኛ ሄጅ ስላየሁት ማለት ነው። እዚህ ሆነን 3000 እንደዚህ 5000 ምንም ላይ መስለን ይችላል። ነገር ግን እዛ በጣም ዋጋ አለው እና በተለይ የቤት እመቤት የሆናችሁ በጣም ይከፈላችኋል። በጣም ማለት በቀን ቢያንስ እንኳን 1000 እንኳን ማግኘት ምን ዋጋ አለው በቀን ማለት ነው። በአንድ ቀን ወረድ በወር ምክንያቱም ይሄ በትርፍ ሰዓት የሚሰራ ነው። ስራ እንኳን ቢኖራችሁ በትርፍ ሰዓታችሁ ስለሆነ የምትሰሩት በጣም አሪፍ ነው። በተለይ ኢትዮጵያ ላላችሁ ለቤት እመቤቶች ሴቶች የምሬ ነው የወንዲት ከማየት ጠንክረን እንስራ። ምክንያቱም ትዳር ይዘን አይተነዋል። ብራተን ብዙ ነገሮች ማንኛውም ሰው ራሱ አይኑ ባልሽ እንኳን ቢሆን ከሌለሽ ምንም ማድረግ አትችይ። የገዛ እናትና አባትም ይተዋሉ ማንኛውም ሰው ከሌለው ማለት ነው። ስለዚህ እዚህ ጋር ደግሞ ቁጭ ብለን በተለይ ልጅ ይዘን የምናሳድግ
ነገር ግን ባልየው እየሰራ እያመጣ የሚሰጠን ብር አይጠቅመንም። ማንኛውም ሰው እውነት ለመናገር ማለት ነው። ግዴታ እኛ ራሳችን ሰርተን የሆነ እንዴት ልበላችሁ፣ በቃ ሰርተን ስንለወጥ ነው ማንኛውም ሰው እንትን የሚለው ማለት ነው። ስለዚህ ወሬ ያላብዛባችሁ ወደ ፕሮግራሙ። ነገር ግን ብዙ ጊዜ እባካችሁ አስተውሉ። በተለይ ኢትዮጵያ ያላችሁ በተለይ ማለት ነው ምክንያቱም ይሄ አይከፍልም ውሸት ነው እያላችሁ ከምታወሩ አይቶ ማመን። በቃ ጀምሩትና እውትና ማሳየት። አንድ ነገርኛ ምንድነው ኢትዮጵያ ያለን ከተበላበት በኋላ ብቻ ነው የምንነቃው። ለዛ ነው እባካችሁ ፕሊስ ተጠቀሙት ማለት ነው። በተለይ የቤት እመቤቶች የባላችሁን እጅ ላለማየት ሞክሩ። እውነቴን ነው። በተለይ ስራ አጣችሁ ብዙ ጊዜ የምትጨነቁ፣ አሁን ላይ እንደሚታወቀው ኢትዮጵያ ብዙም ስራ የለም፣ ኑሮ ውድ ነው። ስለዚህ ግዴታ የባል እጅ ከማየት ይሻላል ማለት ነው። እና እስኪ ወደ አሁን ለምሳሌ የሰራችሁትን እንዴት እንደምታወጡ ላሳያችሁ። አሁን እዚህ ጋር ዊዝድሮ የሚል አለ። ዊዝድሮ ታደርጉታላችሁ። እዚህ ጋር ምን ይላችኋል? ይሄ ጋር ያው አዋሽ ባንክ አለ፣ ብዙ አለ፣ አቢሲና አለ፣ ንግድ ባንክ አለ፣ ቴሌ አካውንት፣ ብዙ ነገሮች አሉ የተለያዩ በምትፈልጉት። ነገር ግን እዚች ጋር ይቻለች እዚች ጋር ይቻ አሁን ለምሳሌ ቀስቷን እንደዚህ እንነካታለን። እዚህ ጋር አሁን ለምሳሌ ላሳያችሁ። በቴሌ ከሆነ የምትልኩት ይችን ትነካላችሁ። አዋሽ ላይ ከሆነ ደግሞ ይችኛዋን ሁለተኛዋን ትነካላችሁ። አቢሲና ከሆነ ደግሞ ይሄንን ትነካላችሁ። ኤቫን ከሆነ ይሄን ትነካላችሁ። ንግድ ባንክ ከሆነ ደግሞ እዚህ ጋር አይታችሁ ከሆነ ንግድ ባንክ ከሆነ ንግድ ባንክን ትነካላችሁ። ዩኤስዲቲ ማለት ደግሞ ራሳችሁ ቀይራችሁ ወደ ኮይን ቀይራችሁ ማለት እንትን ፖይንቱ ወደ ኮይንት ለመቀየር የሚረዳ ነው። ይሄ ማለት ደግሞ ኮይኑን ቀይራችሁ አሁን ለምሳሌ እኔ ለጓደኛ ልሰጣት ስለሆነ ወይም ለጓደኛ ልሸጥ ስለሆነ እዚህ ላይ ይሄንን ቪው የምትለው ነክቼ ነው እዚህ ጋር። ከዛ ይሄንን የሚስጥር ቁጥር አለ። የሚስጥር ቁጥር ትሞላላችሁ። አሁን እናንተ ፊት ስለማሙላት ስለማልፈልግ ነው። አይኖ ሞልቼ እመጣለሁ። ይሄ ከባድ ነው፣ ጥንቃቄ አድርጉ። የሚስጥር ኮድ ማለት ቴሌ ከፈታችሁ ሚስጥር ቁጥር አላችሁ፣ ያ ማለት ነው። ይሄ ማንም ሰው አክት ሊደረግባችሁ ይችላል፣ ጥንቃቄ አድርጉ ማለት ነው። እኔ አሁን ወደ ንግድ ባንክ ልሄድ። እዚህ ጋር የሚስጥር ቁጥር አለ፣ ሞልቼ እንገናኛለን። ሞልቼዋለሁ። እዚህ ጋር አሁን ለምሳሌ ጥንቃቄ አድርጉ። አሁን ለምሳሌ 100 ሺህ ከሆነ 10 ቁጥር ነው የምትጽፉት። 200 ከሆነ ደግሞ የምታዋጡት እንደዛው 20 ቁጥር ነው የምትጽፉት ማለት ነው። እንደዛ አድርጋችሁ እዚህ ጋር ሰምት ስትሉት ይሄዳል። እኔ ግን መላካው ማውጣት ስለማልፈልግ ነው። ምክንያቱም ለበዓል ስለሆነ ማወጣው እንደ እግዚአብሔር ፍቃድ ለበዓል እንልክለታለሁ፣ ይዝናናል ማለት ነው። ይሄን ስላችሁ ደግሞ ያው ወደ ሌላ እንዳታዞሩት፣ ምንም ማለት አይደለም። ከዛ ደግሞ ቀጥታ አሁን ብዙዎቻችሁ ላይቭ ላይ እንዴት ነው መግባት የምንችለው? ላይቭ ላይ አሁን ይኸውላችሁ ያለላችሁ እኔ አሁን ይሄው እዚህ ጋር ብዙ ሰዎች አሉ ላይቭ ላይ ታዋቂዎች። ይሄ እንዳውቁታላችሁ ብዬ አስባለሁ። ማንኛውም ሰው ያውቃል። አሁን ይኸውላችሁ የሱ ቤት ይሄ ነው። በጣም እየሰራ ነው፣ ታዋቂ ነው፣ ብዙ ሰው አለው። እንግዲህ እያያችሁት ከሆነ ይሄንን እንግዲህ ማወቅ አይቀራችሁም። ብዙ ታዋቂዎች አሉ። እዚህ የማይሰራ ፍጡር የለም። ብዙዎች እየሰሩ ነው። በዛም አጋጣሚ ቆንጆ አሉ። ያው አይናችሁ እንዳያርፍ ብዬ ነው። ከዛ በኋላ አሁን ለምሳሌ ላይቭ ላይ ማንኛውም ሰው ላይቭ ላይ የገባውን ሰው ማየት እንችላለን። የምንፈልገውን ሰው ገብተን ብዙ ትምህርቶችን መማር እንችላለን። እኔ አሁን በራሴ ላይቭ ለመግባት ከሆነ ይችን እነካለሁ። አሁን ይሄው የራሴ እዚህ ጋር ሞልቻለሁ። አሁን ይሄው እዚህ ጋር እንደዚህ ይችን እዚች ጋር ነክቼ ማውራት እችላለሁ ማለት ነው። የምፈልገውን ነገር አወራለሁ። ከዛ ልክ እንደ ቲክቶክ ነው፣ ሰው ይመጣል ማለት ነው። ላይቭ ላይ የፈለግነውን ማውራት እንችላለን፣ እንደፈለግነው መጫወት እንችላለን ማለት ነው። አሁን ደግሞ ቀጥታ ፓርት
ፓርቲ ከፍተን ልጆቻችን ለማሰራት ደግሞ እዚህ ጋር እንከፍታለን። ከዛ እዚች ጋር ይኸው እንደዚህ እንነካለን። አሁን ፋይወርክ እንደዚህ ለመከተል አሁን እንግዲህ እንደዛ አድርጋችሁ መሞከር ትችላላችሁ ማለት ነው። በጣም አሪፍ ነው። እኔ አሁን ጓደኛዬ ቤት ገባሁ። አሁን እንደዚህ እያየሁኝ ነው ማለት ነው። ይኸው እዚህ ጋር እያስረዳ ነው ማለት ነው። ብዙዎቻችሁ ይኸው እዚህ ጋር በጣም አሪፍ ነው። ማንኛውም የማይሰራ ሰው የለም። ብዙዎች እየሰሩ ነው። ስለዚህ ከይቅርታ ጋር ሞክሩት። ሌላ ያልገባችሁ ነገር ካለ ጠይቁኝ። በሌላ ቀን ደግሞ በሰፊው አስረዳችኋለሁ። ይበልጥ በሰፊው መጥቼ አስረዳችኋለሁ ማለት ነው። እዚህ ጋር ደግሞ እኔ አሁን ላይ ላሳያችሁ። እዚህ ጋር የኔ ልጆቻችን ለማየት የምትፈልጉ አሁን እዚህ ጋር ኤጀንት ያረኳቸው እነኛ አሉላችሁ። እዚህ ጋር እያያችሁ ኤጀንት ሊሆኑ የቻሉት ልጆች እዚህ ጋር ማአት አሉ። እናንተም እንደዚህ በርታችሁ ከሰራችሁ ማንኛውም ሰው ከሰራ ይለወጣል ማለት ነው። በርታችሁ ጠንክራችሁ ስሩ እላለሁ። እኔ እዚህ ጋር እንግዲህ እንደዚህ ነው በቃ። እና በርቱ፣ ጠንክሩ፣ ወደ ኋላ አትበሉ ማለት ነው። ስለምትከታተሉኝ ከልብ አመሰግናለሁ። መልካም ቆይታ ባይ። ወዳችኋለሁ። ጠንክራችሁ ስሩ። ከሰራችሁ ትለወጣላችሁ ማለት ነው። መልካም ቆይታ